ሰላም እንዴት ናችሁ? እጅግ ወሳኝ የሆኑ የበቆሎ የጤና ጥቅሞችን እነግራችኋለሁ። በቆሎ መመገብ ከመደበኛ የምግብነት ጥቅሙ ባሻገር በርካታ ትሩፋቶች እንዳሉት የጤናና የስነ ምግብ ባለሙያዎች ይገልጻሉ። በቆሎ በአሰር ወይም ፋይበር የበለጸገ በመሆኑ በቆሎን መመገብ ለሆድ ድርቀትና ተያይዞ ሊከሰት ከሚችል የኪንታሮት ህመም እንዲሁም የፊንጢጣ ካንሰር የመጋለጥ እድልን እንደሚቀንስ ተጠቁሟል። በቆሎ ለአጥንት ጥንካሬ እድገት ብሎም ለልብ ጤና ጠቀሜታ ያላቸው ፎስፈረስና ማግኒዚየም የተባሉ ንጥረ ነገሮችን በበቂ መጠን እንደያዘም የስነ ምግብና ጤና ባለሙያዎች ይጠቅሳሉ። በቆሎ መመገብ የማይመከረውን የኮሌስትሮል አይነት ለመቀነስ እንደሚረዳና ከፍተኛ የኮሌስትሮል መጠንን ተከትለው በሚመጡ ህመሞች እንዳንጠቃ እንደሚያደርግ ተነግሯል። በቆሎ በቫይታሚን ቢ በተለይ ቫይታሚን የበለጸገ በመሆኑ ለነርቭ ጤና ወሳኝ ሚና እንደሚጫወት ተገልጿል። በቆሎ የአንቲኦክሲደንስ ባህሪ ስላለው ካንሰርን የመከላከል አቅም እንዳለው የጤና ባለሙያዎች ይናገራሉ። በቆሎ መመገብ ለአይን ጤና፣ የስኳር መጠን ለመቆጣጠር፣ አኒሚያን ወይም ደም ማነስን ለማከም እንዲሁም ለሰውነታችን አስፈላጊ የሆኑ አሚኖ አሲዶችን ለማግኘትና አመጋገባችን ወይም ግሉተን ነፃ ለማድረግ ይመከራልም ተብሏል። 100 ግራም የተቀቀለ ቢጫ በቆሎ በውስጡ 96 ካሎሪ፣ 73 በመቶ ውሃ፣ 3 ወይም 4 ፕሮቲን፣ 21 ግራም ካርቦሃይድሬት፣ 4.5 ስኳር፣ 2.4 ግራም ፋይበር እንዲሁም 1.5 ግራም ቅባት እንደሚይዝ ተገልጿል። ውድ ቤተሰቦቼ ይህ መረጃ እጅግ አስፈላጊ መረጃ ስለሆነ ለሌሎችም ሼር እንድታደርጉላችሁና እንድማሩበት አሳስባለሁ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር እናንተ ጋር ይሁን። ባይ ባይ።